ሰላም ሰላም ጋይሶች እንዴት ናችሁ? ዛሬ ደግሞ ፐብጂ ውስጥ እንዴት አድርገን ቪሲ መግዛት እንደምንችል ነው ማሳያችሁ ማለት ነው። መጀመሪያ እሱን ለማድረግ ቪፒኤን ያስፈልጋችኋል። ቪፒኤኑን ለማውረድ መጀመሪያ ወደ ፕሌይ ስቶራችሁ ወይም አይፎን ከሆነ ደግሞ ወደ አፕ ስቶራችሁ ትገባላችሁ ማለት ነው። ወደ ፕሌይ ስቶራችን እንገባለን ማለት ከዛ ሰርች ማድረጊያው ጋር ቪፒኤን ብለን ሰርች እናደርጋለን ማለት ነው። ቪፒኤን ያው ሰርች አደረግን። እሺ ከዛ ይሄኛው እሱ ያውን የነካሁትን ቪፒኤን ይሄን ታወርዳላችሁ ማለት ነው። ከዛ ኦፕን ትሉታላችሁ ትገባላችሁ። ከገባችሁ በኋላ ቴስት ምናምን ያደርጋል ኔትወርካችሁን። ከዛ ኮኔክት ማድረግ ነው ማለት ነው። ልክ ኮኔክትድ ካለላችሁ በኋላ ትወጡና እዚህ ጋር ማስታወቂያ ምናምን ነው ትወጣላችሁ ማለት ነው። ኦኬ ከወጣችሁ በኋላ መጀመሪያ ወደ እንደገና ተመልሳችሁ ወደ ፕሌይ ስቶራችሁ ትሄዳላችሁ። ከዛ በቃ ወደ ፕሮፋይል የፕሌይ ስቶር የፕሮፋይል ምልክታችሁን ትነካላችሁ ማለት ነው። ከዛ ፔመንት ኤንድ ሰብስክሪፕሽን የሚለውን ትነካላችሁ። ልክ እንደነካችሁት ፔመንት ሜተድ የሚላል እሱን ትነካላችሁ። ኦኬ ልክ ተጠብቁታላችሁ። እኔ አገናኝቻለሁ ማለት ነው ከባይቢቴ ጋር። በቀጣይ ባይቢት እንዴት እንደሆነ ማየት የምትፈልጉ ሰዎች ካላችሁ አናግሩኝ፣ እንዴት ማሰራት እንደምትችሉ ማለት ነው። ኦኬ ከዛ ያው ከፍቻለሁ ማለት ነው። ከዛ ቀጥታ በመመለስ ወዴት ነው የምትሄዱት? ትወጣለ እንደገና መክፈት ከፈለጋችሁ እንደገና ለመክፈት ከፈለጋችሁ ላሳያችሁ። ከዛ እንደዚህ ያመጣላችኋል ሲቪ ምናምን አለ። ያው እዚህ ጋር አጥፍቶታል ማለት ነው እንዳይታይ ማለት ነው። ኦኬ ከዛ ትወጣላችሁ። ኦኬ ትወጡና ወደ ፐብጂ ትገባላችሁ ማለት ነው። ከዛ እንሞክረው፣ ወደ ፐብጂ ገብተን እንሞክረው ማለት ነው። ኦኬ አሁን ወደ ፐብጂ እንገባለን። እሺ ወደ ፐብጂ እየገባን ነው። ዶላር የት ማግኘት እንደምትችሉ ወይም ባይቢት ወይም ማስተር ካርድ ቪዛ ካርድ እንዴት ማግኘት እንደምትችሉ የምትፈልጉ ሰዎች ካላችሁ ቴሌግራም ላይ ዲኤም አድርጉኝ። ዶላር ደግሞ በ200 ብር እየተሸጠ ይገኛል። ከፈለጋችሁ መግዛት የምትፈልጉ ሰዎች ካላችሁ ቴሌግራም ላይ ዲኤም አድርጉኝ ማለት ነው። ኦኬ እንደነገርኳችሁ ነው ማለት ነው። ማንኛውም መጠን ያለው ዶላር የምትፈልጉ ሰዎች ካላችሁ ባይቢት፣ ማስተር ካርድ ማንኛውም እንደዚህ እንዴት መክፈት እንደምንችል እንዴት ቬሪፋይ ማድረግ እንደምንችል የተለያዩ ቪዲዮዎችን በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ማታውቁ ሰዎች ካላችሁ ኮሜንት ላይ ንገሩኝ ማለት ነው። የተለያዩ ቪዲዮዎችን ሰራላችኋለሁ። ይሄን ቪዲዮ ደግሞ ላይክ ማድረግ እንዳትረሱ፣ ቻናላችንን ሰብስክራይብ በማድረግ እኔን ሳፖርት አድርጉኝ። የተለያዩ ቪዲዮዎችን ሰራላችኋለሁ። ይመቻችሁ እና ብቻ ይሄ ፐብጂ ላይ ብቻ አይደለም መግዛት የምትችሉት ማንኛውም ላይ ፍሪ ፋየር ላይ ኮል ኦፍ ዲቲ ላይ ማንኛውም የጌም ላይ ይሰራል ማለት ነው። ገባችሁ? ማንኛውም ጌም ላይ ይሰራል። ማንኛውም ጌም ላይ መግዛት ትችላላችሁ ማለት ነው። ኤቭሪዋን መግዛት ትችላላችሁ። ከፈለጋችሁ ደግሞ ቴሌግራሚን ቻናል ጆይን በማድረግ እኔ አሁን ዩሲ እየሸጥኩ እገኛለሁ። ከኔም ዩሲ መግዛት ምናምን ትችላላችሁ ማለት ነው። እሺ አሁን እየገባልን ነው ማለት ነው። እንሞክረዋለን። አሁን እየገባልን ነው። ትንሽ ኔትወርክ ምናምን ችግር ምናምን ስላለ ነው። ወይ ትንሽ እንጠብቀውን አንዴ። ደግሞ መጀመሪያ ላይ ስትገዙ ዩሲ መጀመሪያ ላይ ስትገዙ ዲስካውንት ያደርግላችኋል ማለት ነው። ዲስካውንት የሚያደርግላችሁ ደግሞ አሁን ለምሳሌ አንድ ዩሲ አንድ አርፒ ለማስከፈት 900 ብር የሚያስፈልጋችሁ ከሆነ እዚህ ጋር የምታስከፍቱት በ200 ብር ኦልሞስት 250 ብር ነው ማለት ነው። ስለዚህ ለናንተ በጣም የተሻለ ጥቅም አለው ማለት ነው። ለናንተ ገባችሁ? ለናንተ ጥቅም አለው። ስለዛ ይሄን እንደዚህ ብትጠቀሙ ለናንተ የተለያየ ጥቅም ይሰጣችኋል ማለት ነው። እና አትቸገሩም፣ ምንም ነገር አይገጥማችሁም ማለት ነው። ኦኬ አሁን እየገባልን ነው ወደ ፐብጂ። እሺ አሁን ወደ ፐብጂ ገብቶልናል ማለት ነው። ትንሽ ኔትወርክ ምናምን ትንሽ ነች። ከዛ ዩሲ የምትገዙበት ጋር ትገባላችሁ ማለት ነው። ዩሲ ወደ የምትገዙበት ጋር ትገባላችሁ አሁን ማለት ነው። ኦኬ እና ማንኛውም መጠን ያለው ዩሲ ከኔ መግዛት ትችላላችሁ። ኦኬ ገባን።
ከዛ እዚህ ጋር መጠን ያለላችሁ በዩሮ ነው የሚያስቀምጥላችሁ ማለት ነው። ከዛ የፈለጋችሁትን መጠን መንካት ትችላላችሁ። እዚህ ጋር 4.5 ዩሮ አለ፣ 9 ዩሮ ምናምን አለ። ለምሳሌ እኔ 4.50 ዩሮ የሚለው ልንካው። ኦኬ ልክ እንደነካሁት እንደዚህ ብሎ ያመጣልኛል። ለዛ አግሪ ትሉታላችሁ። እዚህ ጋር ዲስካውንት ያመጣላችኋል። እኔ ከዚህ በፊት ስለገዛሁበት ነው። ከዛ አግሪ ትሉታላችሁ። ከዛ ታብ ባይ ምናምን ትሉታላችሁ። ከዛ ፕሮሰሲንግ ይላችኋል ማለት ነው። ኦኬ በፈለጋችሁት መግዛት ትችላላችሁ። ከፈለጋችሁ ባይናንስ፣ ከፈለጋችሁ በባይቢት፣ ከፈለጋችሁ በጉግል ፓይ መግዛትም ትችላላችሁ ማለት ነው። ኦኬ አሁን እዚህ ጋር ሙላ ምናምን ይላችኋል ማለት ነው። ለኔ አሁን ለሰው እንዳይታይ ነው የኔን እንትን የሸፈነው። ከዛ ልክ እንደዚህ ኮምፕሊት ብሎ ያመጣላችኋል ማለት ነው። አሁን ለእናንተ አይታይም። ከዛ ወደ ባይቢት ሄዳችሁ ልክ ባይቢት ላይ ገብታችሁ አውቶራይዜሽን ምናምን ይላችኋል ማለት ነው። ልክ እንደዚህ ክፈቱ ምናምን ይላችኋል። አሁን ዶላር እኔ ስለሌለኝ ነው 0.5 ዶላር ብቻ ነው ያለኝ። እሺ እንደዚህ ከገባችሁ በኋላ አውቶራይዜሽን አርጉ ይላችሁና እንትን ያደርገዋል ማለት ነው። እዚህ ጋር ኮንፍርም ባይቢት ካርድ ወይም እንትን አድርጎ ይላል። ከዛ እንደከፈልክ እንትን ወስኛለሁ በል እያለ ነው። ከዛ እዛ አውቶራይዜሽን ባይ እንትን ካልካችሁት በኋላ ትመለሳላችሁ። ደን ትሉታላችሁ። ደን ካላችሁት በኋላ ትመለሱና ወደ ፐብጂ ትገባላችሁ ማለት ነው። ወደ ፐብጂ ገብታችሁ ከልክ ስትነኩት ብር ካለው ቀጥታ ወደ ፐብጂ አካውንታችሁ ዩቲዩብ ይገባል ማለት ነው። ይመቻችሁ። ብር ከሌላችሁ ደግሞ ቴሪያጊን ወይም አይሰራም ማለት ነው። ብቻ መሞከር ትችላላችሁ ማለት ነው። ማንኛውም መጠን ያለው ዶላር ከኔ መግዛት ትችላላችሁ ማለት ነው። ይመቻችሁ። ወዳችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ቪዲዮ ላይክ ማድረግ